ታውቂያለሽ መሰለኝ ያለድር ልጅ አይቀበርም። ማንም ቢሞትልሽ ያለድር አይቀበርም። ሀቡ ድንኳን እንኳን እድር 7 ቀን ይቆያል። እኔ ቤት ድንኳን 10 ቀን ነው የቆየው። በቃ ምን ልበልሽ 10 ቀን ሙሉ ድንኳን ከህግ ውጭ ማለት ነው። እና የሰው ይሄ ሁሉ እኔን አያውቁኝም። እኔ ከሌላ ቦታ ነው መጥቼ እዛ ሀገር ላይ ያገባሁት የባለቤቴ ፍቅር እና እሱም በጣም ብዙ ሰዎች ስለሚወዱት በዛ አጋጣሚ ይዘውት እድር አስገቡት። ነገ ትወልዳላችሁ ምናምን አሉት። ልጄ በስነ ስርዓት በቃ በስነ ስርዓት ተቀበረልኝ። በስነ ስርዓት አፈር ቀመሰልኝ፣ በድር ተቀበረልኝ ምናምን እና እንደዛው ስኖር አቡ አልቻልኩም። በቃ ማለት በጣም ራሴ ጠንካራ የሀዘን ልብስ እንዳትለብሺ ሲሉኝ የሀዘን ልብስ አልለብስም እሺ ያልኩኝ። በቃ ራሴን በሳቄ ልደብቅ በጣም ተጨነቅኩ። በቃ ሀቡ በቃ በጣም ተጨነቅኩ፣ ግን አልቻልኩም እና ስትነጋልኝ ተደብቄ እዛ ነው የምሄደው። ቀን ሌል የህፃናቶች ልጆች አንድ ሰሞን የወለድኳቸው የተወለዱ ልጆችን በአንድ ሆስፒታል የተወለዱ ልጆችን ሳያቸው ሀቡ ሩጬ የት ነው የምገኘው? እኔ 7 ሰዓት አልል 10 ሰዓት አልል መቃብር ነው የምገኘው። እንዲህ እያልኩ በቃ ጭንቅላቴ ይሆናል አይደለ በቃ ልረጋጋ አልቻልኩም። በቃ ምን ማድረግ ነው ያለብኝ? ሰርዶ በቅሎ አረም በቅሎ መቃብሩ ቦታ እስኪጠፋ እኔ የሆነ ሀገር መቀየር አለብኝ፣ የሆነ ቦታ መሄድ አለብኝ ሳላብድ ብዬ በቃ ከዛ ለቅቄ እኔና እሱ በቃ አልቻልኩም። በቃ ጸበል ሄድኩኝ፣ የትም ሄድኩኝ ማለት በውስጥ ለሰው ስቃለሁ፣ ግን እኩለ ሌሊት እኔ ተነስቼ የሚሄደው መቃብር ቦታ ነው። ቀን ከሰው ጋር ስቄ ውላለሁ፣ በጨለማ ሲናፍቀኝ ተነስቼ እዛ ሄዳለሁ እና ፎቶ የሚባል ነገር በቃ በጣም መጥፎ ነገር ነው። ፎቶ በቃ እኔ ፎቶውን ሁሉ እያየሁ ሌሊት ሁሉ ነው ተነስቼ የሚሄደው። ተነስቶ የሚጠብቀኝ ሁላ ይመስለኛል። እና እንደዛ እያልኩኝ ፎቶ ምናምን ከስልኬ ውስጥ አጠፋፋብኝ እሱ። ከዛ እንደዛ እያልኩኝ ግን በጣም ይቅርታ ሀቡዬ ታሪኩን አበዛውባችሁ መሰለኝ እና ያስተምራል ብዬ ምንም ችግር አንቺ ከዛ በቃ በዛ አጋጣሚ ተነስቼ ወደ አዲስ አበባ ሄድኩኝ። አዲስ አበባ ሂጄ ፕሮሰሱን ጀምሬ በቃ ከሀገር መውጣት አለብኝ። አንድ ልቤ በቃ ወልጄም ብተካሳ የሚለውንም አስባለሁ። ሳስበው ደግሞ ወልጄ የበታች ሆኜ ልጄን ላለማሳደግ አይደለ ተሰድጄ ልጄን ላማች ሰጥቼ እንደዛ ልጄ ጎርፍ ሲጠጣ ያለ እናት ገባሽ? እናት ብትሆን እኮ ከራሷ ቀንዛ ነው ለልጇ ብትሰጠው። ልጇ እሷ እየተራበች ነው ትራገዋል። ከዚህ የሰው ትራፊ እንኳን ልጇ የምታበላው ግን ማጣት አይደለም እንዴ? እኔን ወልጄ መሰደድ አይደለም እንዴ ልጄን ያሳጣኝ? እንዴትስ አድርጌ ብዬ በቃ ከዛ ቲቲ አዲስ አበባ ሄድኩኝ። ግን አቡዬ በጣም ይቅርታሽ አንቺ በእንደዚህ ስሜት ላይ ሆነሽ ምንም ችግር የለም። እኔና ቸለም ወተስሪ አንቺስ ይኖርሻለሽ አይደል? አሁን ከዛ መጣሁኝ። በቃ አልቆየሁም። በቃ አመትም 2015 መጨረሻ ላይ ነው 2016 ላይ ነው በቃ 2016 ላይ ነው ወዲያው 2016 ውስጥ ምንም በቃ ሀዘኔም በጥርሴ በብዙ ነገር በቃ ጠንካራ ሴት ነኝ ብዬ እላለሁ። ምክንያቱም በብዙ ነገር ራሴን አጽናናለሁ። በቃ እግዚአብሔር እሱን የራሱ የሰጠኝን እሱን ባይሆን እንኳን ስሙን እንኳን እሱን አድርጌው ስሙን ሳልቀይር እንኳን እኖራለሁ። በቃ አምላኬ ሆይ ትሰጠኛለህ፣ በአንተ ተስፋ አድርጋለሁ። በቃ ልጅ ነኝ። በልጅነቴ ግን ይህን ሁሉ ፈተና አሳልፌ በእናትም ሳልመረቅ በቃ በምንም አለ አይደለ ይህን ሁሉ ስደትም ከአንዴ ሁለቴ ሞክሬም ብሎ አንተ ደግሞ መጨረሻውን ታውቃለህ። በቃ ብዬ ተነስቼ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ፓስፖርቴ ምናምን ለደላላ ሰጠው። ፓስፖርቴን እሱ ሊሞትብኝ በሁለተኛ ቀን ነበረ ፓስፖርት ያወጣሁት እንደነገርኩሽ የፖሊስ መረጃ ምናምን አድርጌ ከዛ በቃ ወጣሁኝና አዲስ አበባ ደላላ አገኘው። ለደላላ ሰጠው እና እዛው አዲስ አበባ ቁጭ ብዬ ስራ እየሰራው አንዳንድ ስራ እየሰራው ከዛ ወደ ሳውዲ አረቢያ መጣው ማለት ነው። እና አሁን ያለሁት ሳውዲ ነኝ። በቃ ፈጣሪ ጥሎ አይጥልም። እዚህም ስመጣ ደግሞ በጣም ጥሩ ስራ አጋጠመኝ። ያኔ ጥሩ ቤት ገባኝ። ያዘኔ በቃ ፈጣሪሽን አንቺ ብቻሽን የቸገረው ሁሉ ፈጣሪውን ብቻውን ነው ሲጠራው። ፈጣሪን በቃ በአንድ ጥሪ ስትጠሪው ፈጣሪ እውነት ይሰማል የምለው እኔ ነኝ። እና
መጣው እዚህ መጥቼ ብዙ ነገር ቢያጋጥመኝ የምሬን ነው የምልሽ ሀቢባ በቃ መኖር ሁሉ ነበር። በቃ መጥቼ ውሳኔ ነበር በሀገሬ ላይ ያን ሁሉ ፈተና አሳልፌ በሰው ሀገር ፈተና ካጋጠመኝ በቃ ምድር ለኔ መጨረሻ እንደሆነች ወስኜ ነው የመጣሁት። በቃ ግን ፈጣሪ አንተ ታውቃለህ ብዬ መጣሁ። ግን ስመጣ ፈጣሪ የውስጤን አይቶ ይሄን ሁሉ መጎዳት የልቤ መሰበር አይቶ በጣም ጥሩ ቤት ገባሁ። በጣም እናት የሆኑበት ገባው። ግን ስገባ ልጅ እንዳለኝ እንጂ ልጅ እንደሞተብኝ አላስመስል። ልጅ አሁን ድረስ ልጅ አለኝ ነው የምለው። በቃ ገባሽ መገባበት ስራ እንደዛ እየሆንኩኝ መኖር ጀመርኩኝ። አቢባዬ እና ምን ልፈልጌ ነው እናቶች ችግር ብር ደስታን በፍጹም ሊቀይር አይችልም። ሀዘንን ሊቀይር አይችልም። እኔ ጭንቀቴን ለመርሳት እንጂ ከሀገር የተሰደድኩት ወልጄ እዛው ብቀመጥና ልጄን ብተካ ደስ ይለኝ ነበር። አቡ ግን አልቻልኩም። አፍና አፍንጫ ነው መቃብሩ፣ የልጄ መቃብርና የኔ ቤት። በቃ አልቻልኩም። ማንም ሰው ሲመጣ እስቃለሁ፣ እጫወታለሁ። በጣም ተጫዋች ነኝ። ግን ቀን ማታ ጅቡላ ቢበላኝ ሰይጣን ሁሉ እዛ ሊያስቀረኝ ይችላል የሚለው ባለቤቴንም ስጋት ላይ ጣለው። በቃ መሄጃ ስላጣው የተሰደድኩት ግን ደስታን ብር ይመልሳል ቢባል ማለት ነው። ሀቡ የሚገርምሽ ነገር ለልጄ በሽታ ልጄ ታሞ እድር የላቸውም ምናምን ተብሎ የተዋጣ ብር አመንሽም አላመንሽም በዛን ጊዜ ከ40,000 ብር በላይ ነው። በሰዓቷ ለእኔ 4,000 ብር በጣም ብርቃችን ነው ለእኔና ለባለቤቴ። ክራይ ቤት ባይኖርብንም በደህና ጊዜ እያለን እኮ ማሳከሚያ እንኳን ብሎ እንኳን 5 ብር የሚሰጠን የለም። ልጄ ሲሞት ግን ደስታ ነው የሚመስለው። ከሞተ በኋላ ማለት ነው። በቃ 40,000 ብር ነው ማለት ትቻለሽ። እንደው ስንት ሺህ ብር ነው ማቲው ብር ማለት ምንም በቃ ከምንም ሳልስ ነው። ግማሹን እንትን ሰደቃ ሳወጣበት፣ ግማሹን ለቤት ለኔ ቢጥሰጣ፣ ግማሹን ምንዝል። ከዛ ደግሞ በግ ምናምን ገዝቼ በሱ ስም በቃ በጎቹ ምናምን እንትን ካሉ የሆነ በቃ በሱ ስም አድርጋለሁ የሚለውን በጎች ገዝቼ በጎቹ እንኳን የተገዙት በጎች እንኳን ሌባ ወስዷቸው ጨረሳቸው ምናምን በቃ አለ የሆነ በቃ ምን ልበልሽ በቃ ምን ቅርቅሩ የወጣ ፈተና ነበረ እና ከዛ እዚህ ሳውዲ መጣሁኝ። አሁን ያለሁት ሳውዲ ነኝ። ግን ብዙ ጊዜ ታሪክ ገብቼ ላካፍላችሁ ፈልግ ነበረ። ብዙ ጊዜ አበባ ምናምን የለኝም ልልክ እያልኩኝ አንዳንድ ቁጥር ጽፋለሁ። ታሪክ አለኝ ብዬ ጽፍ ነበር። እውነት ዛሬ ስላስገባሽ በጣም ደስ ብሎኛል። እና ዛሬ ነው የተሻለ ቦታ ነኝ ያለሁት። በ2016 ነው የመጣሁት። 2 ዓመቴን ጨርሼ ኮንትራት ቤት 2 ዓመቴን ሰርቼ ጨርሼ ሰዎቹ በጣም ነው የሚወዱኝ። ግን ወደ ሌላ ሀገር ሊሳፈሩ ሲሉ እነሱ ወደ ኢትዮጵያ ግቢ ሲሉኝ እኔም እግዚአብሔር ታሪኬን ቀይሮልኝ ያኛው ያልኩሽን በአደገበት ቤት ውስጥ ውርስ ነው የወሰደው። ያሳደጉት ሰዎች ሞተዋሉና ባዳዎች ናቸው። ሞቱና የእነሱን ቤት ውርስ ነበር የተሰጠውት። እሱን ቤት አሰርቼ ነገ ገባሽ ህይወት ይቀጥላል በቃ በሚለው አምኜ ብዙ ነገር እንትን አድርጌ 2 ዓመት ኮንትራት የሰራሁበትን ቤት ባለቤቴም በቃ እውነት ሀቢባ እዚህ ጋር እግዚአብሔር ለመረቀው ለሴቶች እኔ ማስተላለፍ የምፈልገው እግዚአብሔር ሲሰጥሽ ይሰጥሻል። በቃ የሆነ ነገር በብዙ ነገር ተበድያለሁ ገባሽ። አንደኛ ወንድም የለኝም፣ ሁለተኛ አባት የለኝም። በቃ ከጎኔ እንኳን በክፉ ሰዓት በቃ እኔ ለኔ ባለቤቴን በቃ አባትም እናትም ገባሽ ወንድምም በቃ ሁሉ ነገር አድርጎ ሰጠኝ። ይሄንን ሁሉ ሀቢባ 3 ዓመት አብረን ስንኖር ሰው ውጭ አቦካል ይጋግራል። እሷን ክርስቲያን አታስደርጋትም፣ እሷ እንደዚህ ቀልቃላ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ግን አንድ ቀን ቤት ውስጥ ስለ ሃይማኖት አውርተን አናውቅም። እኔና እሱ እንደዚህ በፍቅር ስንኖር ወልጄ ተስማማን። ወልጄ በቃ ሴት ከሆነ እናቴ ደስተኛ እንድትሆን ሙስሊም እንሆናለን፣ ወንድ ከሆነ ደግሞ እኔ ነኝ ክርስቲያን የሚሆነው በሚለው ተስማምተን ነው። በቃ አንቺ ብቻ በሰላም ተገላገይ ነው። ስለ ሃይማኖት ጨንቆት እንኳን በቃ ስለ ሃይማኖት እንኳን ለሰከንድ አስቦ አያውቅም። በቃ በንጹህ ፍቅርና ፍቅር ብቻ ነበር። ስታመም ተነስቶ እንደ ሴት አብልቶኝ ሰርቶ ፈልፍሎ ነፍሰ ጡር ሁኝማ በቃ እጁን ዘርግቶልኝ እጁ ላይ ብቀመጥ ሁሉ ነው የሚፈልገው። እኔ እውነት ነው የምለው። ከስሩ ነው ሊሰማኝ ይችላል፣ ቲክቶክ ይጠቀማል። ግን በቃ እግዚአብሔር ሲሰጠኝ መርቆ ሰጠኝ ብቸኝነቴን አይቶ። ግን እንደዚህም ሆኖ ተጽናናውበት። በቃ ገባሽ። እኔ እንደዚህ ሲሆን እሱ በጣም ብዙ እኔ እናት ስለሆንኩኝና
በባህሪያት ተናጋሪ ነን። እሱ በቃ የሆነ እንደዚህ ካልነቀነቅሽው እንጂ አያወራም። የተፈጥሮ የመጨረሻ ዝምተኛ ሰው ነው። እኔ ደግሞ በጣም አወራዋለሁ። ቤት ውስጥ እንኳን ሆነን ምን ሰምተህ ነው? የሰማው ነገር አለ እንዴ? ከኔ ምን ነው ከማን ጋር ሲጫወት እኔ እንደዚህ ብዙ ወንዶች ጓደኞች፣ ሴት ጓደኞች አሉኝ። እነሱ ምናምን መተው ከኔ ጋር ሲጫወቱ ምናምን ሰው እንትን አለው እላለሁ። በቃ እፈራለሁ። ምን ሆነ ነው ስለው እኔ እኮ ባህሪዬ ነው። እኔ አንቺ ስትጫወቺ ስትስቂ ደስ ነው የሚለኝ፣ ሀዘንሽን ለመርሳት ነው የሚለኝ እንኳን ከለቅሶ በኋላና እንዴ ያልኩኝ እዚህ መጣው። እዚህ መጥቼ እግዚአብሔር ይመስገን የገባውበት ቤት ሀዘኔን እንድረሳ አደረገኝ። ልጆች ያሉበት ቤት ገባው። ልጆቹን እያቀፍኩ እየሳምኩ በቃ ፈጣሪን መለመን ጀመርኩ። አምላኬ ወይ ልጅ ያለበት ቤት እንኳን አስገባኸኝ እያልኩኝ በልጆቼ ደስተኝ በልጆቹ በቃ እንደ ልጆቼ ሆኜ ለ2 ዓመት ኖርኩኝ። እነሱ ወደ ሌላ አገር ሊሄዱ 2 ዓመት ልክ እንደጨረስኩኝ አሁን ረመዳን ውስጥ እና እንዴት ይሻላል ወደ ኢትዮጵያ እናሳፍርሽ ወይስ ደግሞ እዚሁ ተቀጥያለሽ? እንዴት ሰው ቤት ፈልገን እናስገባሽ በነቀል ከፋላ እንዴት እናድርግሽ ምናምን ነገር ብለው ሲሉኝ እኔ ደግሞ 2 ዓመት የሰራሁበት ያው 2 ዓመት ሰርቼ 1 ዓመት ለመቀጥዬ በቃ አንድኛዬን ገባሽ ውስጤ ቁስል ስለሆነ ስደትን ላልመኝ። አንደኛ ቤታችን መንገድ ዳር ነው፣ ከተማ ነው። የሆነ ነገር እንኳን በራፍ ላይ ሰርቼ ምናምን ከፍቼ ለመስራት ደና ብር ይዤ መግባት አለብኝ። ቤቴን ሁሉ ነገር ጨርሼ በጂፕሰም ባሸዋ ገርፋ ሁሉ ነገር አስተካክየዋለሁ። ግን የሆነ ነገር ይዤ መግባት አለብኝ ብዬ 1 ዓመት ለመቀጠል ወሰንኩኝና ከሱ ጋርም ተመካከርን። እሱ በፍጹም አይሆንም መጥሽ መውለድ አለብሽ፣ በፍጹም በቃ ቤቱም አልቋል፣ እኔም እየሰራው ነው፣ ምንም ነገር አያስፈልግም ሲለኝ አይሆንም ብዬ መልሼ 1 ዓመት ቀጥላለሁ ብዬ ስላቸው ጊዜ እኛ እኮ እንሄዳለን እና ሌላ ሀገር ልንሳፈር ነው እና ወይ ኢትዮጵያ ግቢና ደርሶ መስቲኬት እንቁረጥልሽና ተመልሰሽ መተሽ በቢሮ ሌላ ቤት ተቀይሮልሽ እንድትሰሪ ምናምን አሉኝ። ከዛ እኔ ደግሞ አንዳንድ ሰዎች እዚህ ማቃቸው የተዋወቅኳቸው ሰዎች አሉ እዚህ በቲክቶክ በምን እነሱ ምናምን ሳማክራቸው እንደዛ ካሉሽ ለምን በቃ አላማሽ ደህና አድርጎ እንዲሳካልሽ ከፈለግሽ አንቺ ውስጥሽ እንዲህ ከሆነ በቃ እኔ አዘኔን ሀቡዬ ሀሳቤን ለማካፈል በቃ እዚህ ለእናንተ መጥቼ አሁን አውርቼ የምር በጣም ደስ አለኝ። ለምን እንደሆነ ታውቂያለሽ? የሆነ ውስጥሽ ውስጥ ያለውን ነገር በቃ ደስታ ይሰምሻል እንዲህ ለሰው ስታማክሪና እንዲህ ለማውቃቸው ጓደኞች እንኳን የውስጤን ስነግር በቲክቶክ ላይ ተዋወቅኳቸው ጓደኞች የውስጤን ስነግራቸው በጣም አዝነውልኝ ለምን እንዲህ አታድርጊም ብለው መከሩኝ። እነሱ በመከሩኝ ምክር መሰረት ጠየቅኳቸው። መዳሜን ስጠይቃት ካንስል እንትን ምንድነው የሚባለው ነቀል ከፋላ ስጡኝና ወደ ኢትዮጵያ መግባት አልፈልግም። አሁን ኢትዮጵያ መግባት አልፈልግም፣ ቤት እያሰራው ነው፣ ቤቴን ማስጨረስ አለብኝ እና እንደዚህ አድርጉልኝ ብለሽ ጠይቂ ምናምን ነገር። ከዛ ስጠይቅ ሰዎቹ ባንዳ ፍሻሉኝ። ከዛ እኔ እዚህ ማቃቸው ሰዎች ምናምን ከፊል አመቻቹልኝ። ከዛም በኋላ በራሴ ኢቃማዬን ነቀል ከፋላ ሰጡኝና ብር አጠረቃቅሜ ነበረ ነቀል ከፋላ ሰጡኝ፣ ኢቃማ ሰጡኝ። ከዛም በኋላ ከፊል ቀይሬ ነቀል ከፋላ አድርጌ አሁን በራሴ ነው የምሰራው እና በራሴ ኢቃማ ነው የምሰራው ህጋዊ ሆኜ ምናምን ማለት ነው። እና በጣም ይቅርታ ግን ብዙ ሰዓት ወሰድኩባችሁ። ምን ልል እዚህ ጋር አስተማሪ ታሪክ ነው ብዬ እኔ የምነግራችሁ የመጀመሪያው ስለ ሲስተር ስለ ማዘርም በጣም አስተማሪ ታሪክ ነው በትክክል ከሰማችሁት። ስለ እናትም ስለ ልጅም ይሆናል ይሄ ነገር ግን ሁለተኛው ደግሞ ትልቁ ወሳኙ ነገር ብዬ የምለው ሴቶች በእኔ እድሜ ሆናችሁ ወይም ደግሞ በጓደኝነት እድሜ ውስጥ ወይም ደግሞ ጓደኛም ቢኖራችሁ በደህንነት መኖር እንደሚቻል አውቀን የትዳር ህይወት ላይ ስንገባ በደህንነት መኖር እንደሚቻል አውቀን ራሳችንን አሳምነን በቃ ፍቅር ካለ መኖር እንደሚቻል አምነን ከገባንበት ያንን ህይወት እስከ ዘላለም ይኖራል ብለን ካመንበት ይኖራል። ነገር ግን ራሳችንን በተቻለ ሁኔታ መቀየር ካለብን መቀየር፣ ሰርተን መቀየር ካለብን ሰርተን መቀየር፣ ሀገር ቤት ላይ ሰርተን መቀየር ከሌለብን ደግሞ ተሰደን ሰው ሀገር ተቀይረን እግዚአብሔር ረፈደ አይልም፣ እግዚአብሔር አያቆይም። እግዚአብሔር ነገም ተነጎዳም ሁሌም እግዚአብሔር የጠየቁትን ነገር ያደርግልናልና ወልዳችሁ ባትሰደዱ የሚለውን ነው። በቃ ማለት በጣም ያማል። በቃ በዚህ ሰዓት እናት ጋር እንኳን አስቀምጦ መምጣት ይከብዳል ማለት እግዚአብሔር የፈለገውን ነው የሚያደርገው፣ የወደደውን ነው የሚያደርገው። ግን አቡዬ ምን ልፈልግ መሰለሽ በሰዓቱ የኔ ልጅ እንደዛ አይጎዳብኝም ነበረ። አባትዮ ጋር ባለ ሰዓት በጣም ሰውነቱ ምናምን ስቲል እስካሁን ድረስ እኔ ፎቶውን አላጠፋውም ነው የምልሽ። በቃ ማለት ፈልገዋለሁ። በቃ ለኔ ማስታወሻዬ ነው። በቃ በፍጹም
በቃ ጠንካራነቴን እኔ ስክሪንሻት ቴሌ የማደርገው ልጄን ነው። የሆነ ሰዓት ፖስት ሁሉ አደረግ ነበር እንዳለ ነገር የሆነ ምርጥ ስሜት ይሰማኛል ፎቶውን ሳየው። ለምን ተስፋ አልቆረጥኩም። ተስፋ ባልቆረጥኩ ልክ ደግሞ ፈጣሪ ደግሞ እንጃ ይክሰኛል ብዬ በሱ ተስፋ ስላለኝ የሆነ አሁን ላይ የሞተብኝ አላምንም። የሆነ ውስጤ በቃ አያምንም እና ልጅ ወልዶ መሰደድ ኑሮን ለማሸነፍ ብር በፍጹም የህይወትን አይቀይርም። የህይወትሽን ደስታ አንዴ ከተነጠቅሽ በልጅና በእናት ደግሞ ፈጣሪ ሰውን አይፈትን። በቃ በጣም ያማል፣ ስሜቱ በጣም ያማል። ለምን እኔ በተደጋጋሚ ይህንን ነገር ከመጀመሪያ አንስቶ ነግሬሽ ነበረ። ታሪኩ መጀመሪያ ላይ ልጁን ለማስወረድ እንትን ብዬ ነበር። እውነት ያ ሁሉ ጸጸት ይሆነኛል። ያንን ፈጣሪ መዘገበብኝ እንዴ እላለሁ። ለካ ለኑሮ ብዬ ለገንዘብ ብዬ ነበር ያንን ልጅ ለማስወረድ ያልኩት። የተሻለ ኑሮ ለመኖር ይሄው አየሹ ብሎ አይደል ፈጣሪ ቀጣኝ ብዬ አንደኛ ያንንም ይጸጽተኛል። ሁለተኛ ደግሞ በቃ ፈጣሪ ነን ያልወቅሰውም ራሴ ነኝ ሁሌም እኛ ነን ጥፋተኛ ብዬ እና በቃ የሰው ልጅ ህይወትን መኖር ካለበት ሳይወልድ መኖር አለበት። ትዳር ህይወት ላይ እንዲህ ራሴን ቀይራለሁ። የማይቀየር ነገር የለም፣ ይቀየራል። ግን ከወለድሽ በኋላ አሁን አየሽ እኔ ልጄ ከሞተብኝ በኋላ ሀቢባ የማይሰጠኝ ብር የለም። ምንም ምን ልበልሽ በቃ ምንም ማለት ነው። አንድ ልብስ ሳልቀይር ነው ተመሳሳይ ልብስ ጠዋትና ማታ እየለበስኩኝ ምን ደስታ ሰጥቶኝ ነው ልብስ መቀየረው። ያዘን ልብስ አትልበሺ በዚህ እድሜሽ ተባልኩ። እሺ ያልኳቸው በቃ እኔ ሁሌም ቤተክርስቲያን ሊሄድ እንዳይመስላቸው እያልኩኝ ሌላ ልብስ ነው እየለበስኩኝ ዝም ብዬ የምወጣው። አንድ ሺቲ ዝም ብሎ ሺቲ ሳልቀይር ያ ብርም ያ ምንም ለኔ የት እንደገባ አላውቅም። አሁን ልክ እንዳልኩሽ በጎች ገዘውበት በሱ ስም ብዬ ህዝብ ያዋጣው ብር ግን ያንን ሁሉ ከሞተ በኋላ እና ህይወቴ ምስቅልቅሉ ከወጣ በኋላ ህዝብ ያን ሁሉ ብር እንደ ሰርግ ያዋጣልኝ ለኔ ምን ፋይዳ አለው? ምንስ ያደርግልኛል? ገባሽ? አጣሁት በቃ ልጄን ላለማጣት ነበር የተሰደድኩ። በህይወት ልጄ በህይወት እያለ ልጄን ትቼ እንዳልሰደድ አይዞሽ ያለኝ የለም። ከጎንሽ በርቺ። አንቺ ከወደቅሽ በኋላ ሰው ከሞትሽ በኋላ አንቺን ለማንሳት ሰው ይረባረብብሻል። መጀመሪያ ነበረ ወይም በእርግጥ አልታመመም። ታሞ ማሳከሚያ ምናምን አልተጠየቅኩም። ሪፈር ነው የተባለው። ለካ ልጁ በቃ ልክ እኔ ከዛ ሳመጣው ራሱ ሀቡ ቅድም ብዬሻለሁ አልሰማሽም? ከዛ ሳመጣው ልጁ በቃ የሆነ ተቀይሮ አልገባሽ? እኔ የአይኑን ቢጫ አላየውም። ለካ ያቺ ሴትዮ መታ እኔ ጤና ጣቢያ ሄጄ ስመለስ ሰፈር ላይ ሴቶች ቆመው ያወራሉ። ተደናገጥኩኝ። ከባጃጅ ወርጄ ምንድነው ምናምን ስላቸው አይ ምን ተባልሽ ብለው አንገበገቡኝ። ገባሽ? ያቺ ትልቅ ሴትዮ በቃ ይሄ ህፃናቶች የታመሙትን ምናምን እንደዚህ ቧ ምናምን ታሻለች፣ በቃ የተቀጨለች ታሻለች ምናምን። እሷ ሴትዮ ናት መጣ ልጁ እኮ አይኑ ተቀይሯል፣ አይኑ ቢጫ ሆኗል። ምንድነው ማርያም መቀነት ሆኖበታል። ለካ ማርያም መቀነት የሚባለው በባህላዊ በሕክምና ደግሞ ጉበት ነው የሚባለው። እና ማርያም መቀነት ሆኖበታል ምናምን ብለው በኦሮመኛ ያወራሉ። እኔ ደግሞ ኦሮመኛ ስለምናገር እንዴ ምንድነው የሚሉት ምናምን ብዬ ጠየቅኳት። አንዷ ልጅ በእናትሽ ነንሶቢን ምናምን አትዋሽኝ በእናትሽ ስላት ኧረ ምንም አይደለም ሪፈር ከተጻፈ ይዘው እንዴ ሪፈር መጻፉን ማን ነገራችሁ? እኔ ነኝ እጄ ሪፈር ይዤ መጣው አልኩኝ። አይ ቅድም እኮ እንዲህ እኮ እሳቸው እኮ እንዲህ እያሉ ነበር እኮ ሰዎቹን ሰብስበው ምናምን አሉ። በቃ ሀቡ የዛኔ ነው ሰው ተሰብስበው ብር ማዋጣት የጀመረ። ሟርት ሳይሆን አይቀርም ይሄ ነገር ራሱ እስክል ድረስ ማለት ነው። ሕክምና ይሄን ያህል ብር ድንቅ ከተጠየቀ ብዙ ብር ድንቅ ከተጠየቀ አይኑ ቢጫ ሆኗል እንደዚህ ነው ሐኪም ጉበት ነው የሚለውን ለካ ሰው እንትን ብሎልኝ በቃ የዛን ቀን የተጀመረ ቅዳሜ ዕለት የተጀመረ ብር መዋጣት እሁድ ልጄ ሞቶብኝ ንጋት ላይ ሬሳ ይዤ ስመጣ ድረስ ብሩ መዋጣቱ አላቆመም። ለኔ ምን ጥቅም አለው ያ ብር መሰብሰቡ ያ ህዝብ መገልበጡ? ለኔ ምን ጥቅም አለው ልጄ ካመለጠኝ በኋላ? እና በጣም ይቅርታ ታሪኩን አበዛውባችሁ። እና ሴቶች አብዛኛ በወጣት እድሜ ያላችሁት የትዳር ህይወት ላይ ስትገቡ አምናችሁበት ግቡ። ማለት ትዳር ላይ ህይወት ላይ ገብታችሁ ስደትን ከተመኛችሁ ሳትወልዱ በቃ ሳትወልዱ ከወለዳችሁ ደግሞ ጥርሳችሁን ነክሳችሁ ልጃችሁ ራሱን ችሎ ትምህርት ቤት ሂዶ መምጣት ራሱን ችሎ መከላከል ራሱን ችሎ የሆነ ነገር መሆን በቃ ራሱን መላክ ያልጀመረ ልጅ ትታችሁ ለእናትም ሆነ ለአባትም ለማንም ሰው በቃ አምኖ አብዛኛ በገጠር ላይ የምንኖር ብዙዎችን ስደት ላይ የሚኖሩ ሰዎች አብዛኞቹ የገጠር ሰዎች ነን። ገጠር ላይ ብዙ ነገር ያጋጥማል ሀቢባ። ልጆች ሲጫወቱ ዝናቡ ውስጥ እንደዚህ አይነት ነገር ያጋጥማል ለህፃን ልጅ። እና አሁን ዶክተሮቹ እንዳሉት ጎርፍ ጠጥቷል ነው ያሉት። ወይ ጎርፍ ነገር ጠጥቷል ወይ የሻገተ ውሃ ነገር ጠጥቷል እና ጉበቱ ተጎድቷል እና በጊዜ መታየት ነበረበት፣ በጊዜ አልታየም። ስለዚህ
ምንም አይነት መድኃኒት ልናደርግለት አንችልም ብለው ቁርጡን ነው የተናገሩት። ለእኔ አልነገሩኝም፣ ለአባትየው እናት ነገሩ ማለት ነው። እኔን ወደ ውጭ አስወጥተው እና ያለን አማራጭ አሳልፎ ለእግዚአብሔር መስጠት ነው። እንደዚህ ወልደሽ አሳድገሽ ተንከራተሽ 9 ወር ተሸክመሽ ወልደ ብዙ ነገር አለና ዛሬ ብሎ ዛሬ እንኳን የሆነ እንትን ሲሆንብሽ ውርጃ እንኳን ሲያጋጥም በጣም ያማል። አንቺ ነሽ የምታውቂው መሙን እናት ናት የምታውቀውና ሴቶች ማግባት ያለ ነው። በጊዜ በእድሜያችን እድሜም ይሄዳል፣ ጊዜም ይሄዳል። ሁሉም ነገር እንደ ልጅነት አይሆንም። ትዳር መያዝ አለ፣ ትዳር ይያዛል። አዎ እውነት ነው። ብዙ ስም ይኖራል። ሴት ልጅ ስትኖር ለምን እንደዚህ አላለችም፣ ለምን አላገባችም፣ የከሌ ልጅ ቁማ ቀረች ሊባል ይችላል። ማንም ሰው ያንቺን ህይወት ሊቀይርልሽ አይችልም። ህይወትሽን ልትኖሪ የምትችይው አንቺ ብቻ። ነገ ተንፋቀሽ የምትኖሪበት ህይወት ላይ ትዳር ላይ ይገባ። ደህንነት ምንም አይደለም። ድሃ ግብቶ መቀየር አለ፣ መለወጥ አለ፣ ሰርቶ መቀር። እግዚአብሔር ምን አይነት ታምር እንደሚቀይር አይታወቅም። ይኸው ዛሬ እኔ ተጎድቼም ቢሆን ዛሬ ላይ ደስተኛ ነኝ ሀቡ። ምክንያቱም ለምን ህይወት ይቀጥላል በሚለው አመንኩበት። ትላንትና ያለምኩት አላማ ላይ ዛሬ ሆኖልኛል። በቃ እቅዴ ተሳክቶልኛል። ግን በውስጤ ግን ደግሞ ልቤ ተሰብሯል። ልቤ የተሰበረውንም ደግሞ የሚጠግንልኝ እግዚአብሔር ነው። ጠንካራ መሆንም ጥሩ ነው። ዛሬ ላይ ጠንካራ ሆኜ ቆሜያለሁ እና በተቻለ አቅም ለእናቶች በቃ ልጅ ትታችሁ ባትሰደዱ። በቃ ልጅ ትቶ ሲሰደዱ ልጆች አሉ። የሴት ልጅ እናት ስትሆኚ ሰቀቀን ነው። ሴት ልጅ ትደፈርብሻለች በሕፃንነቷ። እንደ እናት የሚሆን ነገር የለም። በቃ እናት እኔ እንጃ፣ እናት ቃል ያንሳታል። እናት ምንም ሆና ከልጇ ጎን ባትለይ የሚለውን ነው። ማንም በድሎታ የደላት ቤተሰብ ቢኖርሽ ራሱ የቤተሰቦችሽ ህይወት ያንቺን ህይወት ሊቀይርልሽ አይችልም። የቤተሰቦችሽን ህይወት አንቺ ሄደሽ አትኖሪም። ከወጣሽ ወጣሽ ነው አንዴ። እና ልጅን ትቶ ባይሰደዱ የሚለውን ነው ትልቁን አስተማሪ ታሪክ አለኝ ብዬ የገባሁት። እና የሲስተርንም ጉዳይ ደግሞ በዚሁ እንትን ብያለሁ እና በህይወት እንዳለች ስላወቅን እኔ ራሱ አሁን አውቄ እዚህ ደርሼ ዛሬ እኔ 27 26 ዓመት ደርሼ እዚህ ደርሼ እህቴ በህይወት እንዳለች አውቄ ምናምን ነው። ገባሽ? ምንም እያልንም አይደለም እያስፈለግንም አይደለም። ገብቶሻል? ለምን እኛ ተረደናት። በቃ እሷን ተረደናት። ገባሽ? ተፈጥሮን ተሞክሮ አይመልሰውም። እናታችን ተፈጥሮዋ ነው። በእኛ ላይም ያለ ህይወት ነው። አሁን ላይም በእኛ ላይም አለ። ገባሽ? ሊስት አሁን እንኳን የኔ ባለቤት ነው እናቴ እንትን የሚላት የሚጦራት፣ የሚካድማት፣ የሚያጥብላት በቃ ከጎኗ ያለው እሱ ነው። አሁን ላይ ገብቶሻል? ገጠር ነው ብሎ አልናቀም። እኔ ከተማ ልጅ ነኝ አላለም። የደሃ ልጅ ስለሆነ ቤተሰቦቼን እንኳን ከነማንነታቸው ተቀብሎኝ አሁን ላይ እናቴ ጋር ያለው እሱ ነው። ግን እንደዛም ሆኖ ተፈጥሮ ነው። ገብቶሻል? አሁን ላይ ራሱ የኔን ጭንቀት የኔን እናትነቷ እንዳለ ሆኖ በቃ ተፈጥሮ ኃይለኝነት አለ አይደለ? ከባሌ ጋር እንኳን ማትስማማበት ባህሪ ላይ ነው ያለችው። ግን እሱ ባህሪዋ ስለሆነ ከልስት ታሪኩን ከድሮ ጨምሮ ስለነገርኩት በቃ ያውቃል ኃይለኝነቷን እና እንደዛ ሆኖ ነው የሚኖረው። እና እሷ በህይወት እንደዚህ አይነት ጥሩ ባል ሰጠሽ። አሜን አሜን። ነገር ሲወስድ በህይወታችን የሆነ መጽናኛ ይሰጠናል እና አሜን አብዬ ጠንካራ ነሽ። እዚህ ምድር ላይ ከባድ ሀዘን ብዬ ልል የምችል ራሴ ከልጅ ሀዘን በላይ ከባድ ሀዘን የለም እና የሰው ልጅ እናቱን አጥቶ ህይወት ይቀጥላል፣ ያገባል፣ ይወልዳል። የልጅ ሀዘን ግን ከእናት ሀዘን በላይ ነው እና በጣም ጠንካራ ነሽ፣ ጀግና ነሽ። ይህንን ሀዘን ዛሬ ላይ ቆመሽ በሁለት እግርሽ እየሰራሽ ህይወትሽን እየመራሽ ላይ መሆንሽ ደስ ይላል እና አሁንም ገንዘብ እያሳደድሽ እድሜሽ እንዳይሄድብሽ ግቢና ሀገር ቤት ውለጂ። ፈጣሪ ልጅ ይስጥሽ። በጣም ጥሩ ባል ሰጥቶሻል። አሁን ደግሞ ሄደሽ ውለጂ የኔ እናት። አሚን አቡያ አሚን አሚን። ያንቺ እንደው አይሰማል አቡ እግዚአብሔርን በጣም ብዙ ጊዜ ይከታተልሻለሁ። እውነት ያንቺ ዱዓ ከልብሽ ነው ዱዓ የምታደርጊ በሁሉም ነገር እንትን ያልሽ ነው። እውነት በጣም ነው ማከብርሽ፣ በጣም ነው የምወድሽ፣ በጣም ነው የምከታተልሽ። በቃ ጠንካራ እንደሆነ ያደርገኛል ሙሉ ነገር። በቃ ስትናገሪ ራሱ ከአንደበትሽ ከኔ ህይወት ጋር የሚመሳሰል ነገር የምታወሪ ነው የሚመስለኝ። ሀቡ ስለገባው አይደለም እግዚአብሔር ምስክሬ ነው። እና በቃ የሆነ ስታወሪ ራሱ በቃ
የሆነ የኔን ህይወት የምታወሪ ነው የሚመስለኝ። በተለያየ ስለ ልጅ ስትመክሪ ምን ስትይ እውነት ነው። አዎ እድሜ በእርግጥ ልክ ነሽ። አዎ ግን እኔ አዎ ገንዘብ በቃ ገንዘብ ህይወትን እንደማይቀይር እንትን ብያለሁ፣ ግን ህይወት ይቀጥላል በሚለው አምኛለሁ። የዛኔ እኔ መኖር እንደሌለብኝ ነበር በራሴ ላይ ውሳኔ ስወስን የነበረው። ሀቡ በቃ ህይወት ምን አለኝ ከዚህም በኋላ ብዬ ነበር። ለካ ይኖራል እንደገና። ሁሌ አደርግልሻለሁ ከዚህ በኋላ ፈጣሪ ልጅ እንዲሰጠሽ። አሚን ሀቡዬ። እና እገባለሁ፣ ኧረ እገባለሁ። አንድ አመት ብቻ ነው የምሰራው። አይዲኤም ለአንድ አመት ነው የሚያገለግለው። ከአንድ አመት በኋላ እገባለሁ፣ ገብቼ እወልዳለሁ። ገብቼ ያሳለፍኩትን ህይወት መልሼ ወልጄ መልሼ ማሳለፍ ስለማልፈልግ የአንድ አመት ብር እንኳን በእጄ ይዤ ልግባ ብዬ ነው እንጂ አቡዬ እገባለሁ። በፍጹም አላስብም፣ እንደዛ አላደርግም። እና ውለጂ፣ ፈጣሪ ይክስሻል። መኝኝ ፈጣሪ ይክሳል። አሚን አሚን። አቡዬ ዱአ አድርጊልኝ፣ ሁሌ ዱአ አድርጊልኝ። አረግልሻለሁ። በጣም ነው የምናመሰግነው። በጣም አስተማሪ ታሪክ ነው። አንቺም እንደቀለለሽ ተስፋ እናደርጋለን። በጣም ቀሎልኛል። የምን በጣም ታሪኩን ብቻ አረዘምኩባችሁ፣ ይቅርታ አድርጉልኝ። እሺ በጣም ኮሜንታተሮች ታሪኩን አረዘምኩባችሁ እና አስተማሪ ይሆናል ብዬ ነው እና በጣም ይቅርታ አመሰግናለሁ። እሺ አቡዬ በቃ አመሰግናለሁ፣ በጣም አመሰግናለሁ። እሺ እሺ እኔ እናት አይዞሽ። እሺ እሺ አቡዬ እሺ። አሚን አሚን አሚን። ሰው ሆኖ የማይቋቋም የለም። እውነት እኔ የሰው ልጅ ጥንካሬ ያስደንቀኛል። የሰው ልጅ ጥንካሬ ያስደንቀኛል በጣም እውነት። እዚህ ምድር ላይ ከልጅ ሀዘን በላይ ከባድ ነገር የለም እና ኢማጂን ፎቶውን እያየች እንዴት እንደምትሆን። የልጅ ሀዘን አይወጣም። በዛ ላይ ልታስወርደው ስለነበረ ያንን እያስበች ደግሞ ጸጸቱ ራሱ እኔ እናት ፈጣሪ ልጅ ይስጥሽ። አሜን ይስጣት። እሺ አለም ወያሉ እንዴት ታመሻችሁ? እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን። አስተማሪ ታሪክ አለኝ ብለሽ ነበር የገባሽ? ወይኔ የያብ ስራ ነካ። አስተማሪ ታሪክ አለኝ። ድምፅሽ ይነፋ